ሄደ ካፍቴሪያ ላይ ስለ ቼልሲ አውራ፣ ማንም አይነካም። ስለ ድሮግባ አውራ፣ ማንም አይነካም። ያኔ አስወግደው ስቀለው ያለ ድምፅ በሌላ መንገድ ይመጣልሃል። ያንን ቅዱስ ስም ስትጠራ፣ ያንን ንጹህ ስም፣ እዚህ መስቀል ላይ የዋለውን ቅዱሱን ስም፣ ንጹሁን ስም፣ ይሄን የመሰለ ስም በሰማይም ይሄን የመሰለ ስም በምድርም የሌለ ይሄን ስም እዛ ቦታ ላይ አንሳ። ያን ጊዜ ዛሬም አስወግደው የሚለው የዛኔው ድምፅ ከሰው ውስጥ ተሰማዋል። ይሄን ስም ስታነሳ የትም ቦታ ላይ ሪጀክት ይደረጋል። የትም ቦታ ላይ ተቀባይነት የለው። ሂድ ካፍቴሪያ፣ ሂድ የሆነ ቦታ ላይ ቁጭ በል፣ ሊዮኔል ሜሲ ሆል እንዲያርጎ ምናምን በል። ሰው ጆሮን ጥሎ ነው የሚሰማ። አዎ አንተ ሜሲ እንዲያርጎ በዚህ ገብቶ ደግሞ ማን ነው ሌላ ጥሩልኝ ባላቃቸው ደስ ይለኛል። አንዳንድ ጴንጤ እኮ የ12ቱን ሐዋርያት ስም ጥራ ቢባል አይጠራም። እዚህ 12ቱን ሐዋርያት ስም ጥራ ሲባል ጴጥሮስ፣ እሺ ዮሐንስ፣ ጴጥሮስና ዮሐንስማ ሕፃን ልጅም ያውቃቸዋል። 12ቱ ጥራ ጴጥሮስ፣ ዮሐንስ ብሎ እንቅ ያደርገዋል። እሺ የቼልሲንስ ቼልሲማ 10 ቁጥሩ እንትና 21 ቁጥሩ እንትና የተሸጠበት ብር በ80 ሚሊዮን እንትና ደግሞ በእንትኑ ነው ቤንች ላይ ተቀመጠው እንትና ነው ዳራራራ ጌታ ይገስጽ መጀዝ ይቅር ይበላ ይባል። አንተ መኖርህን እንኳን የማያውቅ ተጫዋች ከነዝርዝሩ ታውቀዋለህ። ለህይወት የሚሆነውን መጽሐፍ የጻፈልህን ጴጥሮስን ግን በወጉ ካላወቀው ከባድ እና ሂድ ዛሬ አውራ። ስለ ዶክተር አብይ አውራ። ዶክተር አብይ የትም ቦታ ስፍራ አለው፣ ይሰማሃል። ሰው ካፍቴሪያ ገብታ ዶክተር አብይ አንተ ማታ ማን ነው ስሙ የታሰረው? ሜጀር ጀነራል ማን ናቸው? እሳቸው እንኳን አንተ ስለ እሳቸው እንኳን ሰው የትም ቦታ ብታወራ ይሰማሃል። ድሮግባ በል፣ ቼልሲ በል፣ ማን ነው ሌላ ተጫዋች እንግዲህ በሰሞኑ እናንተ ታውቃላችሁ። ደግሞ አባ ቡና ማን ነው? ጅማ አባ ጅፋር፣ ቡና፣ ጊዮርጊስ በል። አዎ የኢትዮጵያ ውስጥ ማን ነው ተጫዋች? ሌላ ተጫዋች በስም ሳላዲን። አሁን ሳላዲን እንግዲህ ናስብ ምን ትስቃለህ? የሁሉም ተወካይ ነው እሱ። ኦኬ ቆይ ወደዚህ ና። ኦኬ ይሄ አሁን ሳላዲን የሚባለው ያልገን ብታወራ ሰው ይሰማል። አሁን ሳላዲን እኮ እንዲያርገው አውራ። ስለማን? ስለ ጓድ መንግስቱ አውራ፣ ሰው ይሰማል። ስለ ትራምፕ አውራ፣ ሰው ይሰማል። ስለ ኦባማ አውራ፣ ሰው ይሰማል። ስለ ታወቀም ስላልታወቀም ሰው አውራ፣ ሰው ሁሉ ኢንተረስቲንግ ወሬ ነው ብሎ ይሰማል። ማርሽ ቀይርና ወዲያው የናዝሬቱ ኢየሱስን ታውቁታላችሁ በል። ወዲያው ያ ሰው ሰልጥኗል፣ አሁን ዘመኑ ዘምኗል ያልከው ግን ልቡ አለመለወጡን ወዲያው ታያለህ። ላፕቶፕ ይዟል፣ የድሮ ሰው አልያዘም። ኮምፒውተር ይዟል፣ የድሮ ሰው አልያዘም። ያኔ የነበረው ሰው አይፎን የለውም፣ ምንም የለውም፣ ስልክ እንዳለም አያውቅም፣ ምንም የለውም። አሁን ስልክ ይዟል፣ አይፎን ይዟል፣ ምን ይዟል? ልብ ግን ያው ነው። ይቻለም ልቧ ለእግዚአብሔር ልጅ ለብርሃን ያላት ምላሽ አንድና አንድ ነው። ከዛሬ 2000 ዓመቱ ልብ ጋር የሰው ልብ አንድ ነው። ስፍራ የለውም የእግዚአብሔር ልጅ ዛሬ። ኢየሱስ የትም ቦታ ሄደ ስለሱ አንሳ፣ ስፍራ የለውም። እውነቱ በቃ ይሄ ነው። እውነቱ ይሄ ነው። ዓለም ለኢየሱስ ስፍራ የላትም በጭራሽ። ለኢየሱስ ካልሆነ ደግሞ ለአንተም አይሆንህም ማለት ነው። ይሄ ዓለም ለምሳሌ በጓደኞቻችሁ ማለት በዓለም ባሉ ጓደኞቻችሁ ማለት እስኪ ስለ ኢየሱስ ማውራት ጀምሩ። ጀመረው ደግሞ ትባላለህ ወገኔ። ጀመረው ደግሞ ካለ ጥለውት ከዛ አካባቢ ለኢየሱስ ካልሆነ ያ ሰውዬ ለአንተ ሊሆን አይችልም። ይሄ በቃ ሐቅ ነው ማለት ነው። አንተንም ጭምር ይዞ ያጠፋል። ስለ ዓለም እያወራ ስለ ዝባዝንኬ እያወራ ህይወትህን በተለይ መንፈሳዊ ህይወትን እንዲቀጭጭ የሚያደርግ ትልቅ አደጋ ነው ማለት ነው። መጽሐፍ ቅዱስ ቀዶ የሚበላው ሰውዬ ሃይማኖቱ ከኔ ጋር አይደለም፣ የኔ ሃይማኖት ጋር አይደለም። ይሄ ዲሞኒክ ነው። ይሄ መቃብር አስቆፍሮ ሬሳ ያወጣለሁ ብሎ ጉድጓድ አፈር ያስወጣው ሰውዬ ዲሞኒክ ነው፣ ከአጋንንት ነው። እንደዚህ ያላችሁ ማአት የምትጠሯቸው በድንግልና ነው የተወለድኩት ያለው ነብይ ነኝ ባይ እነዚህ ሰዎች ዲሞኒክ ናቸው። እማዝ ነው ግን በጊዜያቸው ብዙ ሰው ላይ እጅ እየጫኑ ጸልየዋል። ያውም ጫንብኝ ጸልይልኝ ተብለው የእግዚአብሔር ሰው ጫን እየተባለ
እጅ መጫን ማለት የሰውየውን መንፈሳዊ ዓለም መካፈል ማለት ነው። እኔ እጅ ጭኜብህ ብጸልይ የኔን መንፈሳዊ ዓለም ነው የምትካፈለው። ስለዚህ ቶሎ ብሎ እጅ ማስጫንም እጅ መጫንም መጽሐፍ ቅዱስ ይከለክላል። ለተገኘው ሰው ሁሉ የእግዚአብሔር ሰው ጫንብኝ አይባልም። ማን ነው? ምንድነው? በምን መንፈስ ነው የሚሰራው? እኔን ሁሉ ለማወቅ ቀላል ነው። እያጠናን ነበረ። በፍሬያቸው እናውቃለን። በቃ ሲሰለጥንብን፣ ትዕቢተኛ ሲሆን፣ ደረቱን ሲነፋ፣ መንገድ ሲጠበው፣ አንጥፉልኝ ሲል፣ ገንዘብ ላይ ትኩረት ሲያደርግ፣ በእያንዳንዱ አገልግሎቱ ስለ ስጦታና ስለ ገንዘብ ሳያወራ ማይወርድ ሰውዬ ከሆነ መድረክ ላይ በተወጣ ቁጥር በእያንዳንዱ ቀን ፕሮግራም መስጠት ላይ ትኩረት ተደርጎ ብር የማሰባሰብ ዘዴዎች እየተፈጠሩ እንደዛ አይነት ቦታ ላይ ከእሾህ ወይን እንዳትጠብቁ፣ ከኩርንችት በለስ እንዳትጠብቁ። ትደክማላችሁ፣ የዋሃቱን ምንም አታገኙ። ይሄን ጌታ አስተምሮናል። ኢየሱስ ደምቆ ከማይታይበት ቦታ ላይ፣ ኢየሱስ ከማይነገርበት ቦታ ላይ መቆየት ለክርስቲያን ትልቅ አደጋ ነው። ትልቅ አደጋ ነው። 30ውንም ቀን እኛ እንደ ክርስቲያን 30ውንም ቀን ኢየሱስን ብቻ አድምቀን ማንናገር ከሆነ ከስረናል ማለት ነው። አንተም ከስራል፣ እኔም ከስሬያለሁ፣ ሁሉም ከስሯል ማለት ነው። ኢየሱስ የማይነገር ከሆነ በዛ ስፍራ ላይ በዛ ህብረት ቦታ ላይ ከዛ አካባቢ ሽሽ አምልጥ፣ ሊያጠፋ ነው። ኢየሱስ በሌለበት ህይወት ስለሌለ፣ ኢየሱስ ባልተነገረበት መንፈሳዊ እድገት ስለሌለ፣ ቃሉ በሌለበት መለወጥ ስለሌለ ከዛ ቦታ ላይ አምልጥ። ስለ ራሱ የሚያወራ፣ ስለ ገቢው የሚያወራ፣ ስለሱ መኪና መግዛት የሚያወራ ከሆነ እዛ ቦታ ላይ አንተ ምንም አሰራ። ከዛ ቦታ አምልጥ። ህብረትን ቼክ አድርግ። ኢየሱስ ይነገራል ወይ? ስለ ማዳኑ ይነገራል ወይ? ስለ እግዚአብሔር ፍቅር ይነገራል ወይ? ስለ ዘላለም ህይወት ይወራል ወይ? እሱ ዋና ጉዳይ ነው ለክርስቲያን። ያ ካልተነገረ ከዛ ቦታ ላይ አምልጥ፣ ወዳጅ አምልጥ። ሰይጣን ስለ ኢየሱስ እንዳታወራ ነው የሚፈልገው። በተረፈ ስለምንም ካወራህ ካንተ ጋር ችግር የለበት። ስለ ኢየሱስ እንድታወራ። ስለዚህ ምን ይላል? የእመቤቴን የማርያምን ስብከት እንድሰብክ ብቻ ያደርግሃል። ስለ ማርያም የተጻፈውን ያህል ማስተማር ኃጢአት አይደለም። ግን አውቆ ምን ያደርጋል? አየህ፣ መናፍቃኖች እመቤቴ እንዲጠሉ እያደረጉ ሲል እዛ ጋር ደግሞ አንዱ ጴንጤ ማርያምን ፎቶ ኤክስ አድርጎ ይለጥፋል። አንድ የዞረበት ማለት ከዛ ይቀጣጠላሉ። አይ ይሄን የሚያደርገው ሰይጣንና አንድ የዞረበት ጴንጤ ለሁለት ሆኖ ነው። ለምን? ያ ሰባኪ በምን ስብከቱ እንዲቀጥል ተንኮሉን አውቀዋለሁ። በጣም እኔ ታክቲኩ በጣም የሰይጣንን ሐሳብ አንስተው ይላል። ስለ ክርስቶስ ዓመቱን ሙሉ እንዳታወራ እንዳሰብክ ስብከት ርዕስ ይሰጣል። የክርስቶስ ሞት ቅልል እንዲልብህ። ክርስቶስ አንዴ ሞተ፣ አንዴ ተነሳ አይደል? አውቆ እዛ ጋር 7 ጊዜ ሲሞት 7 ጊዜ ሲነሳ ይሰጣል። መጀመሪያ ፈጩት ይልሃል። ከዛ ሲል የጌታ ሞት ይቀልባል። ጌታ ምን መከራ እየተላል እና የሚመስጥህ የትኛው ታሪክ ይሆናል? ያኛው ይሆናል። ይሄን ኢንፍሉዌንስ አይቼዋል። ኮት ነገር አድርጌ ትምህርት ቤት ሄድ ነበርና መንገድ ላይ ያገኙ አንደ ጆቫ አሉኝ። ኮት የሚያረጋው ለጆቫ ነው ለሳች። አንደ ጆቫ እንደው መናፍቆን ካሉ አይማ ሁሉም አያድኖትም። ለእርሶ የተሰቀለው ኢየሱስ ነው መከራ የበላው። አንተ ጊስ ለማን ብሎ ነው ይሄን ሁሉ መከራ? ቆይ ስሙኝ። አሁን በእኚህ እናት ውስጥ የተቀመጠው ምንድነው? ሰይጣን። የሰይጣንን ታክቲክ ነው የምነግርህ። ኢየሱስ ገረፉት ምናምን ይላል። ባጭሩ ነው የሚጽፍልህ። ገረፉት፣ ሰቀሉት፣ ወሰዱት ምናምን። ምክንያቱም የመሲሁ መከራ የሚጀምረው ገና ሳይመጣ ነው። በእነ ኢሳይያስ መጽሐፉት በመዝሙረ ዳዊት ውስጥ ነው። አጥንቶቼ ተቆጠሩ ምናምን በቃ ማአት ነገር ነው። በቀሚሴ ላይ ዕጣ ተጣጣሉ፣ የክፋተኞች ጉባኤ ከበበኝ፣ የሰቡ ፍሪዳዎች እያለ መሲሁ በዘላለም ዕውቀት ውስጥ ሲጮህ የነበረው ከጥንት ጀምሮ። መጽሐፉ የሚለው እኮ ከዓለም ፍጥረት ጀምሮ የታረደው በግ ይላል እኮ። ገና ሳይታረድ እሱ ያኔ ታርዷል እኮ። ልበሉ እና እነዚህ ነገሮች ለማጠፋፋት የሆነ ያንን ነገር የሚሰርቅ የሚሻማ ርዕስ ይሰጥህና እዛ ላይ ትቆያለህ ማለት። እዛ ላይ ስትቆዩ ያንን ስትሰሙ የኢየሱስ ነገር እየጠፋ ይመጣል። ሰይጣን ስለ ኢየሱስ አታውራ፣ ስለ ኢየሱስ አትወያይ እንጂ ስላንተ አጀንዳ በመስጠት ሊያቆይ ይችላል። አሁን ወደ ፕሮቴስታንቱ ስመጣ የማየው ነገር ስለ ራሳችን ነው ቤት ስራ ይሰጠን። እኛ ሰው ማን ነው?
ሰው ምንድን ነው? ከምሬ ነው ማለት። ከዛም ትሆናለህ 1 ዓመት 2 እኔ ይኸውና ሰው ማን ነው የሚለውን ክርክር መስማት ከጀመር ሚኒመም 5 ዓመት። ከሆሳና ስልክ ደወለልኝ አንድ አገልጋይ ነው እና ዴባ ከዚህ ትንሽ ክርክር ነገር ተነስቶ ነውና እንደውም እንድትመልስልን ሰው ምንድን ነው አለ። አይ የጠየከኝ ያለው እኮ ስለ ሌሎች ቀጭኔ ዝሆን ምንድን ነው ያልክ፣ ስለ ራስህ እኮ ነው የጠየከኝ። አንተ ምንድን ነህ አልኩት። ሰው ምንድን ነው? አንተ ምንድን ነህ ነው መልሱ። አንተ ምንድን ነህ? ምንድን ነኝ ብለህ ነው እስካሁን የቆየው? አይ ይሄን 3 ዓመት ስትከራከሩ 5 ዓመት እስካሁን የቆያችሁት ምንድን ነኝ ብላችሁ ነበር። አታውቁም ነበር እንዴ ምን እንደነበራችሁ? እኔ ነኝ መጥቼ በጥቅስ አንተን እንዲህ ነህ ብዬ የምልህ? አይ አንዳንድ ጊዜ በጣም ነው ማለት ትልቅ ነገር ላይ ክርስቶስን በማወቅ ወደ ክርስቶስ ሙላት ሙሉ ሰው ወደ መሆን የሚለውን ትተን እዚሁ እንድንቆይ ይደረገ። በዚህች ክርክር ብቻ ከእድሜያችን ላይ 1 ዓመት 2 ዓመት 3 ዓመት ይበላል። ስለ ክርስቶስ ማወቅ ሲገባ፣ ስለ ክርስቶስ መስማት ሲገባ፣ እሺ አሳመንኩ፣ በቃ አመንክ። እሺ አሁን የጉባኤ ይሄኛው ግራው በሙሉ ሰው መንፈስ ነው ብሎ አመነ። እሺ ምን ይጠበስ? እሺ መንፈስ ሆነ ምን ይጠበስ? ከዛ እሺ ተአመንን። እሺ በቃ አመንን። ከዛስ እና ቤት ስራውን በደንብ ይሁን፣ ጥበቡን በደንብ ይሁን። በቃ እውነቱ ይሄ ነው። እውነቱ ይሄ ነው። ሰይጣን በተለያየ መንገድ ኢየሱስን እንዳንናገር፣ ኢየሱስ ላይ ትኩረት እንዳናደርግ፣ በራሳችን ጉዳይ ላይና በሌሎች ጉዳዮች ላይ እንድንጠመድ ያደርገናል። ይሄ የሰይጣን ዋናው ታክቲክ ነው። በነገራችን ላይ እንድታስተውሉ የምፈልገው ሰይጣን ስለኛም ስለሌሎች ጻድቃንም ስናወራ ብንውል ጉዳዩ አይደለም። ለምን? ሰይጣን ስፕሪቱ የሰይጣንን ስፕሪት የሚደበድበው ኢየሱስ የሚለው ስም ነው እንጂ ጳውሎስ የሚለው ስም አይደለም። የኔ ስም አይደለም። የትኛውንም ሰው ስም ስትጠራ ብትውል፣ ስለ የትኛውም አጀንዳ ብታወራ ለሰይጣን ስፖንጅ እንደመወርወር ነው። ይመቸዋል። አብሮክ ርዕስ እየፈጠረልህ እርስ በርስ እንድትናቆር ያደርጋል። ኢየሱስ ማለት ስትጀምር፣ ተስማምተህ ስለ ኢየሱስ ብቻ ማውራት ስትጀምር፣ ያኔ ታሰቃየዋለህ። ያኔ የጨለማውን ዓለም ማፍረስ ትጀምራለህ። ሆም ብሎ የሚያደርገው ነገር ነው። ርዕስ ይሰጣል፣ እርስ በርስ እንድትባላ። ሉተር፣ ካልቪን ብላ 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 እያልክ ትውላለህ። ስለ ኢየሱስ ማውራት ታቆምና ማለት ነው። ይሄ ደግሞ ለሰይጣን ትልቅ ድል ነው። ስለ ሉተር መወለድ፣ ስለ ሉተር ከካቶሊክ መውጣት፣ ሉተር ሄዶ ገዳም ስለመኖሩ ስታወራ ብትውል ሰይጣን ጉዳዩ አይደለም። ጉዳዩ አይደለም። አንተም አትለወጥም፣ ሰይጣንም ጉዳዩ አይደለም። ሉተር ኢየሱስን ሰብኮ ከሆነ ኢየሱስን የሰበከው ሉተር የሰበከውን ኢየሱስን መስበክ ሲጀምር ያን የጨለማውን መንግስት አፈርሳለህ። ዓላማችንን መሳት የለብንም። የተጠራንበትን መሳት የለብንም። የተጠራንበትን ደከምክ ዛልክ እንደዚህ እንዳትል። መቼ ጌታ ሆይ አንድ ቀን ስበረታ እመጣልሃለሁ፣ ሰው ሆኜ እመጣልሃለሁ፣ ወደ አንተ አልመጣም አትበሉ። ሮጠና በተቸገርክበት ነገር፣ በተበላሸበት ነገር ሮጠና። ኢየሱስ ሸክማችሁን አራግፋችሁ ኑ አላለም። ወደ እኔ ኑ ታርፋላችሁ አላለም። እኔም አሳርፋችኋለሁ ነው ያለ። ማንም ሰው በዘመኑ ማለት ነው ወይም እዚህ ውስጥ የትም ቦታ ማንም ሰው ማንንም ለመኮነን የሚሆን የራሱ ብቃት የለው። ይሰማል። ማንም ሰው አትረቢም አትረባም ቱ ሰምቼ የለ አንተን ታሪክ ኧረ ምናምን አይበል። ና ስትዝል ስትደክም እዚህ ምድር ላይ ብዙ ተግዳሮት አለ። ስታልፍ እንደዚህ ሁን። ይሄው ነው እንግዲህ መልእክቱ። በእግዚአብሔር መንግስት ውስጥ እኔ ብሎ ስለ ጡንቻው ሊያወራ የሚችል አንድም ሰው የለም። ሁላችንም ኢየሱስ ስላለልን በእግዚአብሔር መንግስት ውስጥ ኖረናል፣ ወደፊትም እንኖራለን። ኢየሱስ ክርስቶስ ቤዛችን ብቻ አይደለም መኖሪያችንም ጭምር ነው። ከጨለማው መንግስት ጌታ ክርስቶስ ኢየሱስ በቤዞቱ አድኖናል። በምልጃው ደግሞ በመንግስት ውስጥ ያኖረናል። ክብር ለኢየሱስ ይሁን። ብርታታችን አይደለም የሚያኖረን፣ በእግዚአብሔር መንግስት ውስጥ መውጣት መግባታችን አይደለም፣ ደሙ ለዘላለም ያኖረናል። ስለደከምክ ስለወደክ አትቅር። እኔ ስበረታ እመጣለሁ አትበል። አዎ የሚያበረታው የክርስቶስ ኢየሱስ የመስቀል ስራ ደሙ ነውና ዛሬም አንተ የደከምከውን ወንድሜን ና ወደ ክርስቶስ ኢየሱስ ና ወደ እቅፉ። ስትበረታ ሳይሆን ከነድካምና የሚያሳርፍ ጌታ ስላለ በአንደኛ ጴጥሮስ መጽሐፍ ምዕራፍ 5 ቁጥር 7 ላይ
የሚያስጨንቃችሁን ሁሉ ይላል እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ተጨንቀሃል ወንድሜ፣ ና ወደ ኢየሱስ ክርስቶስ። እርሱ የሚያሳርፍ ጌታ ነው። ማንም ብርቱ ሆኖ በእግዚአብሔር ቤት ውስጥ አልቀጠለም፣ ብርቱ የሆነ ጌታ ስላለን እንጂ። ሻሎም